እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላል አይደለ? ከሰኞ እስከ ዓርብ ንጹህ ሆነህ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ ገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ አይባልም? የት ነበርክ አንተ? ማን የላከ? የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደሞ ድጋሚ ይሄን የኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታተ ብዬ ፊልድ ተልኬ ነበር። አትከራከረ እና በእኔ ልብስ ነው የምፈታው ወይ? አትከራከረኝ። ኤላ እንዴ ለወጣ ስለሆነ ደሞዝ ትወስዳለህ? ሽሜ ቦስ ሰላም ነው? ሰላም ነው። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ ና ደሞዝን ውሰድ። ቀልዱን ትተህ እንዴ ምን እያደረገ አንተ? ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ደሞ የሥራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው። እሺ አንዴ ደሞዝ ትወስዳለህ። አንዴ ለወጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቻት እወጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ። አይ አው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም? አይ ሰምቶ እየሰራ አይደለም ነው። ጨረስክ እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ምንድን ነው የምትፈ አንድ ቀን ቢሮ ገብተህ ያሞልድ አንተ አንድ ቀን ይላ ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። አላየሁሽም ፍቅሬ አለ። ሰላም ነው? ሰላም ነው። እንዴት ነህ? ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ሆነ? ባለቤቷ ነኝ። ቀይ ልጅ ገብታለች ወይ አሁን? እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው። እኔ ምንም ማድረግ አልችልም ወንድሜ። አይደለ? አዎ። እሺ አሁን ነው ከወንድ ጋር የገባችው። በግተራ ጉድጓዱን ታውቃለህ? ሁሌ እዛ ውስጥ ነው የሚገቡት። የመጀመሪያቸው ነው። ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ። ማታ ሲዘጋ 12 ሰዓት ይወጣሉ። እኔ አላቅም ምን እንደሚያደርጉ ሁሌ ዊርድ ድምጽ ነው የምሰማው። ሞተች እንዴ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ቀላቅዬ ነው። ኧረ እኔ አያገባኝም። ይኸው ሽርጤና ወጣው። በዚሁ ነው የምወጣው። በቃ እኔ እኮ ሰጠኸኝ እኮ የቀን ወጪን። ሂዱ ነው 3ኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል። እኔ ምንም ማድረግ አልችልም። ሂድ እንግዲህ። ብራዘር ምን ነው? በጣም እያይሽ ነው። ችግር አለ? ኧረ እስከ ኖር ትንሽ አትታገሱም? ምን አገባኛው? ለእንጆይ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ዝም ብለን እንዳብናታ ተጨቃጨቂ። ደግሞ ምኑ ነው በእናታችሁ? ምን አለች? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን አይነት ሰውዬ ነው በእናታችሁ እንዴ? እንውረድ። ኧረ ሱጋሾ የቱ ጋር? አንተ ዝም ብል የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አረጋል። ውረዱ ወይ ውረዱልኛ። ተጨነኩኝ እኮ ውረዱልኝ። እኔ እኮ ህዝብ ትራንስፖርት መስጫ ነው። ውረዱልኝ። አንተ ኤልያስ ቶሎ ጥራ። ረዳት ቀይራላ ለበዛ እንዴ የሚነጫነጨው ስራ የጠፋ መሰለው። ወሊሶ ወልቂጤ ከተማ ውስጥ እኮ ነው እየሰራን ያለ ነው። ከተማ ጥራ ምን አንተ እንዴ ምኑ ነው? ቄራ ብታጅራ ቄራ ወይ ጉዴ አንተ ቆይ ችግር ምንድነው? ምን አረኩኝ? ቄራ ሜክሲኮ ባለ አንተ ምን አይኔን የምትተኝ የግባው ይተሰጥ ሻሻን እንዴ ና ኤክስኪዩዝ። አረ ኖርማል ሰው ነኝ እኔ። ለኔ ነው እንዴ ዱላ ይወጣው? ለኔ ነው እንዴ? አንተ ለኔ መልስ ሰጣለህ? ለኔ ዱላ ብሩ አጣው ብሩ ስጠኝ። አንተ ምን ብሩ ምናምን ነገር ትላለህ እንዴ? ከው ድርሻዬ 100 ብር ስጠኝ። 100 አኔስ 100 ብር ቀልቡ ስጮኔ ጎማ ፈትቼ ያሰረ ላንተ ይሁን 100 ብር ስጠኝ። ምንድን ነው አንተ ምንድን ነው መፈልገን? ምንድን ነው የምለጥፉት? ባነር ነው ወንድሜ። ባነር እየለጠፈን ነው። የሴቶች ጥቃቅ ሰራተኛ ሳይሆን ሴቶች ነው ምን ጥቃቅን ነው ያልኩት። የምንጠቃቅ ሰራተኛ እንፈልጋለን። የሴቶችን በብዛት ያው ሴቶች ነው የምንፈልገው። ወንድ አፈልጉ? አይ ወንድ ደግሞ ሌላ ጊዜ እንዴ ወንድ እያገለላችሁ ነው እንዴ? ንገረኝ ሀሳብህን። ወንድ እያገለላችሁ ነው? አይደለም ምንድን ነው? የቤት ሰራተኛ ወንድ ለምን አይሰራም? ምን ያንሷል? ወንድ ልጅ ምን ያንሷል? ምንም ወንድሜ ምንም ምክንያት አለ? ንገረኝ እኮ ተረጋጋሽ። ትታሰር፣ ትጠፈነጋለህ፣ ትገባለህ